እነዚህ ነገሮች ለማድረግ እግዚአብሔር ካረዳ በቀር አይቻልም። አራቱንም ነገር ሶስት በአንድ ነው። አንደኛው ይለያል። ሶስቱንም አንድ ለአራቱንም ያለ እግዚአብሔር እርዳታ ሊያደርግ የሚችል ሰው እዚህ ምድር ላይ አልተፈጠረም፣ የለም። ይህ ወያዋ ሚዲያ ነው። በዚህ ወያዋ ሚዲያ ላይ በጣም አስደናቂ የሆኑ ነገሮች እናያለን። አራት ነገሮችን እናያቸዋለን። አራቱም ነገር በጣም ወሳኝ የሆኑ በሰዎች መካከል የሚንሸራሸሩ ሰውን ከሌላኛው ሰው ጋር የሚያገናኙ ሰዎችን ለተፈጠሩበት ዓላማም የሚያበቁ አራት ነገሮች ከሰው ወደ ሰው የሚሆኑና 1 እስከ 3 ያለው ከሰው ወደ ሰው የሚሆን ገራሚ ነገር ነው። አንደኛው ደግሞ ከሰው ውጪ ለሆነ ለብዙሃን የሚሆን ብቸኛ የሆነ ነገር አለ። 1 እስከ 4 ነው። እነዚህን አራቱንም ነገሮች ሰው ስለሚችል የሚያደርጋቸው አይደሉም። ሰው የነዚህ ነገር ባለቤት ሁሉም ሰው የነዚህ አንዱ አትሊስት አንድ ሰው የትኛውም ሰው አትሊስት አሁን ከማወራቸው ነገሮች የአንዱ ባለቤት ነው። አትሊስት ማለት ነው። የነዚህ የአንዱ ባለቤት ያልሆነ ሰው እዚህ ምድር ላይ አልተፈጠረም፣ ወደፊትም አይፈጠርም፣ ከዚህ በፊትም አልነበረም ማለት ነው። ስለዚህ እነዚህን አራቱንም ነገሮች አብዛኛው ነገር ከአንድ በላይ የሆነው የትኛውም ሰው ይዞት የሚዞር ተሸክሞት የሚዞር ከሰውየው ጋር አብሮ የሚኖር ከሰውየው ጋር እኩል ወክ የሚያደርግ ነገር ነው። ስለዚህ እነዚህ ነገሮች ሰዎች ጋር የሚኖሩ ለሰዎች ደግሞ የሚሆኑ ከአንድ ሰው ወደ ሌላኛው ሰው የሚሆኑ በጣም ጠቃሚ የሆኑ ነገሮች ሆኖ እግዚአብሔር ካረዳ በቀር በፈጣሪ እርዳታ ካልታከለበት በቀር ሰው ሊያደርጋቸው የማይችላቸው ይዟቸው የሚዞር ተሸክሟቸው የሚዞር ልቡ ውስጥ አእምሮ ውስጥ ኪሱ ላይ እና አብሮ እያለ ሊያደርገው በፍጹም የማይችላቸው አራት ነገሮችን እናያለን ማለት ነው። ከአራቱ የመጀመሪያው ገንዘብ ነው። ገንዘብ ሰው ገንዘብን ስላለው የሆነ ነገር ማድረግ አይችልም። ማድረግ የማይችለው ነገር ነው የምናየው። ሰው ገንዘብ ስላለው ገንዘብ ለሚያስፈልግበት ዓላማ አይጠቀምም። ገንዘብ ለሚያስፈልጋቸው ለምሳሌ ገንዘብን ሰዎች በገንዘብ ምክንያት ብዙ ነገር ሉዝ ያደርጋሉ። አንዱ ጋር ኖሮ ሌላኛው ጋር ባለመኖር፣ ገንዘብ በመታጣቱ ምክንያት በገንዘብ ምክንያት ሉዝ የሚደረጉ የሚበላሹ የሚጎዱ ነገሮች ነፍ ናቸው። ለምሳሌ ሰዎች ቢታመሙ የሚታከሙበት በገንዘብ ነው። ገንዘብ ከሌላቸው መሞት ካለባቸው ይሞታሉ። ገንዘብ ከሌለባቸው ኢርሊ ማግኘት ያለባቸውን ኤይድ ካላገኙ ዲሳብል መሆኑ ከሆነ ዲሳብል ሆናሉ። የሆነ ነገር መሆን የሚሆኑ ከሆነ በገንዘብ ምክንያት ማትረፍ የሚችሉ ከሆነ ገንዘብ ከሌላቸው ያንን ይሆናሉ። ሰዎች ይሞታሉ። ገንዘብ ከሌላቸው ሊሞቱ ይችላሉ፣ ሊራቡ ይችላሉ። ተሪቦ በረሃብ ምክንያት ሰዎች ይሞታሉ። በበሽታ ምክንያት ሰዎች ይሞታሉ። ገንዘብ በመታጣቱ ምክንያት ሰዎች ብዙ አይነት ቀውሶችን በህይወታቸው ውስጥ በላይፍ ስታይላቸው ላይ ዴይሊ ህይወታቸው ላይ ያሳድጉታል ማለት ነው። ይኖሩበታል፣ ይለማመዱታል እና ወይ ይኖራሉ ወይ ሞታሉ ወይ ይገድላሉ። የሆነ ነገር እየሆኑ ይቀጥላሉ። እና ዛሬ የምንመለከተው ከመስጣት ጋር ተያይዞ ያለውን ነገር ነው። መስጣት የሚለው ለሌሎች መስጣት የሚለው ነገር ምላሽ ለመቀበል ሰጥቶ ለመቀበል ሳይሆን ያለምንም ፊድባክ። ለምሳሌ ለታመማ ሰው የሆነ ነገር ያደረገ ሰው ከሰውየው ምንም ፈልጎ አይደለም የሆነ ሄልፕ የሚፈልገውን ሰው ሄልፕ ማድረግ ከሰውየው ምንም አይነት ፊድባክ ኤክስፔክት ሳታደርጉ ምንም አይነት ነገር ኤክስፔክት ባለማድረግ ለሰዎች የሚደረግ ነገር ማለት ነው። እና ሰዎች ከገንዘብ ጋር ተያይዞ ያለውን ነገር ለሰዎች ማድረግ የሚችሉት እግዚአብሔር ካረዳቸው በቀር በፍጹም ሊያደርጉት አይችሉም። ሰው ገንዘብ ስላለው ገንዘብ ሊሰጥ አይችልም። ኦፈር ማድረግ አይችልም። ስጦታ አድርጎ መስጠት አይችልም። ማባ አድርጎ መስጠት አይችልም። አስራት አድርጎ መስጠት አይችልም። የሆነ ነገር አድርጎ መስጠት በፍጹም አይችልም።
የሆነ ጊዜ አንድ ነገር ተከሰተ። እነዚህን አብዛኞቹን አሁን የማወራቸው ነገሮች አብዛኛውን እኔ ቴስት አድርጌያለሁ እና ብዙዎቻችሁ ይሄን ቴስት ያደረጋችሁበትና ይዛችሁት የምትዞሩት ልታስተካክሉ የተገባችሁን ቦታ እንድታስተካክሉ የዛሬ ክላስ ደንበኛ አድርጎ ይሰራቸዋል ማለት ነው። አንድ እስከ 4 በምናያቸው ውስጥ የመጀመሪያ ገንዘብ ነው። ሰዎች ከገንዘብ ጋር ተያይዞ ባላቸው አቅም ላይ፣ ጉልበት ላይ፣ ስልጣን ላይ ብዙ ርቀት ይሄዳሉ። ሰው እየሞታ ቆሞ የሚያዩ ገንዘብ ያላቸው ሰዎች አሉ። ሰው በረሃብ እየሞታ ገንዘብ እያላቸው ዝም ብሎ ቆሞ የሚያዩ ሰዎች አሉ። ሰው እየሞታ እድር እስኪሞት የሚጠብቁ እድር ለመሰብሰብ የሚቀመጡ ሰዎች አሉ። መስጣት ታሞ የማያሳክቡ እድር ግን ለመውሰድ ተዘጋጅቶ የሆነ ነገር አድርጎ የሚጠባበቁ ሰዎች ናቸው። እግዚአብሔር ካረዳችሁ፣ እግዚአብሔር ካረዳ፣ እግዚአብሔር አቅም ካልሰጣችሁ ከገንዘብ መስጣት ከገንዘብ በላይ እንደሆነ ማየት መረዳት የምትችሉበትን አቅም እግዚአብሔር ካልሰጣችሁ ማድረግ አትችሉም። ሰዎች ማድረግ አይችሉም። የሆነ ጊዜ እንደሆነ ገንዘብ በጣም ላስፈለገው ኬዝ ገንዘብ አለው ወደሚባል ሰው ሄድን። ገንዘብ አለው ወደሚባል ሰው ከሄድን በኋላ የሄድነው በጣም ከትልቅ ሰው ጋር ነው። የሄድነውም በጣም ትልቅ የሆነ ሰውየው እሱ ጋር ሳይሆን በጣም ተወዳጅም እውቅና የሚያተርፋ በጣም ጥሩ የሆነ መልካም ነገርን በማድረግ የታወቀ ሰው ነበር። ከእርሱ ጋር ሄደን ቢሮውን ለአንድ ወር ያህል አመላለሰን። በቃ ሰውዬ የዚህ ያህል የሚያመላለሰን ከሆነ ቢያንስ የሆነ ያህል ርቀት ይሄዳል በሚል ነበር። በሰዓቱ ሰውየው ያለበት ፖዚሽን ጥሩ ነበር ያለው። ነገሩንም የነገርነው ነገር የተቀበለበት አትሞስፌር ራሱ ጥሩ ስለነበረ ማለት ነው። ለካ አትሞስፌሩ መረዳት አይደለም። እግዚአብሔር ልብን ካልቀየረ ሰው ከገንዘብ ጋር ያለውን ነገር ሊያሻሽል በፍጹም አይችልም። እና አንድ ወር ካመላለሰ በኋላ በትራንስፖርት ነው የሚካሄደው። ሩቅ ነው ቦታው፣ ከተማ ውስጥ ነው እና ብዙ አይነት ኮስት አለው። ፀሐይ አለ፣ ሙቀት አለ፣ ሲዝኑ ምቹ አልነበረም። ትራንስፖርት አለ። ያንን ሁሉ ከቨር እየተደረገ ለረጅም ጊዜ ከተመላለስን በኋላ አዘ ኢንድ ኦፍ ዴይ ሊያኮርፈን ሁላ ሞከረና ከዚህ በኋላ የመጨረሻ ነው ብለን ስናወራ ያደረገውን እዚህ ቢነግር ሼም ነው። ያደረገው 200 ብር የኢትዮጵያ 200 ብር የኢትዮጵያ ስላችሁ መኖረው የት እንደሆነ ስለነገርኳችሁ ነው። የኢትዮጵያ 200 ብር አዘ ኢንድ ኦፍ ዴይ ሰጣን። ትራንስፖርት ተጠቀምንበት ማለት ነው። ምን ልላችሁ ነው? ኋላ የሆነ ጊዜ ደግሞ ያወራን እንዲህ አይነት ሰውም ጋር እኮ ደርሰን እንደዚህ አድርጎ ይሄን አደረገ ብለን ስናወራ ስለሱ ሰውዬ ገንዘብ ላይ ያለውን አቲቱድና አቋም የሚያውቁ ሰዎች ይሄኛው ሰው እኮ ለእናቱ ገንዘብ ለማስጣት ለእናቱ ሚሳ ቀለብ ያልቅ ሊገዛ ቃለ ጉባኤ የሚሰው ነው። እሱ እኮ ገንዘብ ምንትምል ሰው አይደለም አሉ። ምን ልላችሁ ነው? ገንዘብ ጋር ተያይዞ ያለው ነገር እግዚአብሔር በማስጣት ልብን ካልባረካ ሰው ገንዘብን ለተሻለ ነገር መጠቀም አይችልም። ገንዘብን በጣም ለተጎዱ ገንዘብ በጣም ለሚያስፈልጋቸው በርሱ በዛችኛው ብቻ የሆነ ሌቨል የሚያልፉ ወይ ታክሞ ሊድኑ የሚችሉበት የሆነ በራቸውን ስታክ ካረገባቸው ነገር ማውጣት እንዲችሉበት ሊያደርግ የሚችል ነገር ማድረግ የሚችሉ ሰዎች እግዚአብሔር ከረዳቸው ብቻ ናቸው። አንደኛው ገንዘብ ነው ብለናል። ሁለተኛው ደም። ሰዎች እግዚአብሔር ካረዳቸው ደማቸውን ለሰው አይሰጡም። ደማቸውን ለደም ባንክ አይሰጥም። ሰው ደሙን ለሰው የሚሰጠው ደማቸውን ለሰው ሰጥተው ደማቸውን ደም ለጎደለው በመስጣት ሰዎችን የሚታደጉ ሰዎች እግዚአብሔር በማስጣት የባረካቸው ሰዎች ናቸው። እግዚአብሔር በማስጣት ጸጋ ማስጣት የሚለው ነገር ልባቸው ላይ ሲሞላ ከደማቸው በላይ እንደሆነ ያንን በማስጣት ህይወት እንደሚያድኑ ህይወት እንደሚያተርፉ ደም የጎደለውን አንድ ሊሞት ያለውን ማትረፍ እንደሚችሉ ልባቸው ላይ እግዚአብሔር በማስጣት ስለባረካቸው ሁለተኛ ሌቨል ላይ ያለውን ደም የሚለውን
ደማቸውን የሚሰጡ ሰዎች እግዚአብሔር በማስጣት ስለባረካቸው ነው ይህንን ማድረግ የቻሉት። ስለዚህ ደማቸው ከነርሱ አጉድሎ በምን አይነት አንድ ሰው በሰውነቱ ውስጥ ያለውን ደም እንዲሁ በቀላሉ የመጣ እንዲሁ በቀላሉ የሚተካ አይደለም። ሰዎች በደማቸው በሰውነታቸው ውስጥ የሚኖረውን ደም ይዞ ተወለዱ። እያደጋም እየሰፋም እንደ እድሜያቸው እንዳለው ሁኔታ እየሆነ ከዛ ይዞ ነው የሚሞቱት። አይሰጡም፣ ለምንም አይወጡም። ካልተቆረጡ ወይም ተደብድቦ ሳምቲንግ ካልሆኑ ሳምቲንግ ሀፔን ካላደረገ ከሰውነታቸው ደም አይወጣም። ከሰውነታቸውን ጋር ደም ሰው ቢያወጣባቸው ያንን ለመክፈል የሚሄዱበት ርቀት ከትውልድ ወደ ትውልድ የሚተላለፈውን ያህል ነው የሚሄዱት ማለት ነው። ስለዚህ እግዚአብሔር ካረዳ ሰው ደሙን ለሰው ማስጣት አይችልም። ደምን የመሰለ ነገር ከሰውነቱ ደም ባንክ ሄዶ ለሰው ደም የሚሰጡ ሰዎች እግዚአብሔር በማስጣት የባረካቸው ሰዎች ናቸው ማለት። እናንተ በየትኛው እንደተባረካችሁ በየትኛው እንዳልተባረካችሁ ራሳችሁን እያያችሁ ራሳችንን እያየን እንቀጥላለን ማለት ነው። ገንዘብ ላይ ተቀምጣችሁ እግዚአብሔር በማስጣት ያልባረካችሁ ካላችሁ ቼክ አውት ራሳችሁን ቼክ አድርጉ። ራሳችሁን ፊገር አውት አድርጉ። እግዚአብሔር ያልባረካችሁ በረከት አለ ማለት ነው። በገንዘብ ቁጥር አይደለም እግዚአብሔር የሚባርከው። እግዚአብሔር በማስጣትም የሚባርክ በማስጣት ልብም የሚባርክ ነው። እግዚአብሔር ከሰጠው ማካፈልን እግዚአብሔር ያስተማረን ባህሪ ነው። ሰዎች ከእግዚአብሔር የተማሩት ባህሪ ነው። ሼር የሚለውን ነገር ሰዎች ከእግዚአብሔር የተማሩበት ትልቁ ብሄቨር ማለት ይሄ ነው እና ይሄኛውን ደማቸውን ለሰው ማስጣት የሚችሉት እግዚአብሔር ሲረዳቸው ነው። ሶስተኛ የሰውነት ክፍል ከዚህ ከፍ ሲል ለምሳሌ ከፍ ሲል ደምን የተወሰነ ገንዘብ በወጣበት ሰርቶ ይተኩታል። ይሰራሉ፣ ይተካሉ፣ ሰርቶ ሊተኩ ይችላሉ። ኦዴሳም የሆነ ነገር ሲያደርጉ የሚተርፍ ነገር ካለ ሪፕሌስ ያደርጓል። የመጀመሪያ ሁለተኛው ደም ነው። ትንሽ ከፍ ይላል። እንደዛኛው ቶሎ ሰርተ ላታከውት ይችላል። ደማቸውን ለሰው ሰጥቶ ደም ማነስ ገጥሟቸው እየተዋለሉ የሚሆኑ ሰዎች አሉ እና ከፍ ይላል፣ ትንሽ ከፍ ይላል። ደም መስጣት ትንሽ ከፍ ይላል። ገንዘብ ከመስጣት ከፍ ነው የሚለው ቢካውዝ ቶሎ እንደ ገንዘብ ሪፕሌስ ማድረግ ወይም ወደ ቦታው መመለስ ወይም ሪከቨር ማድረግ ስለማይቻል ማለት ነው። ደም ጋር ትንሽ ከፍ ቫሉ ከፍ ሁሉ ነገሩ ከፍ እያለ ይመጣል ማለት ነው እና ሁለተኛው ደም ካለ ሶስተኛው ደግሞ የሰውነት ክፍል ነው። የሰውነት አካላቸውን ለሰዎች የሚሰጡ ሰዎች ደግሞ አሉ። በጣም የሚገርመው የማይተካ ሪዘርቭ የሌለው ማለት ነው። ሪዘርቭ የሌለው ደሙ እንኳን በማብላት የሚተካ ነው። በማብላት የሆነ ነገር በማድረግ ደምን ይተካል በሚባሉ ነገሮች ሊተካ ይችላል። ከባድ ቢሆንም ሊተኩ የሚችሉ ነገሮች ናቸው። ገንዘብም ይሁን ደም። ሶስተኛው ሌቬል ላይ ያለው ሰዎች ለሰዎች የሚሰጡት በሰዎች መካከል ከአንደኛው ሰው ወደ ሌላኛው ሰው የሚተላለፉ ነገሮች ሶስተኛው የሰውነት አካል ወይም የሰውነት ክፍል ነው። የሰውነት ክፍል የሰውነት አካል ነው። ያ ማለት ስፔሲፋይ ስናደርግ ለምሳሌ ኩላሊት ልንውሰድ። ኩላሊታቸውን ለሰው የሚሰጡ ሰዎች አሉ። አንድ ኩላሊት ሁለት ኩላሊት ሰው በሁለት ኩላሊት ተወልዶ ከሁለቱንም ይዞ ይወለዳል። ይዞ ነው የሚሞተው። መሀል ላይ ፌል ካላደረገበት መሀል ላይ ሳምቲንግ ሀፔን አድርጎ ወይ ካልወጣ ወይ የሆነ ነገር ካልሆነ ወይም በሱ ምክንያት ሰዎቹ ካልሄዱ ይዞ ዕለተ ሞታቸው ድረስ ይዞ የሚቀመጡት እግዚአብሔር ሲፈጠሩ አብሯቸው ከሰውነታቸው እኩል የፈጠረላቸው ስጦታ ነው። ይህንን አስደናቂ የሆነ የሰውነት ክፍላቸውን ለሌሎች ሰዎች በአንድ ልኑር አካፍዬ አብረን እንኑር በሚል ልብ ኩላሊታቸውን ለሌሎች ሰዎች የሚሰጡ ሰዎች አሉ። ኩላሊታቸውን በማስጣት የሆነውን ሰው መኖርን ያቆመን ሰው እንዲቀጥል ሪዚስት እንዲያደርግ ህይወት ያለው ሆኖ እንዲኖር ሊያደርጉ ይችላሉ። ይሄኛው ሪፕሌስ የሚደረግ አይደለም። በእርግጥ አንዱ ሰጥቶ በአንዱ ይኖራል። ምን ያህል የቀረው ምን ያህል ያኖር እሱ አስተማማኝነቱ ያመው ነው። እግዚአብሔር የረዳቸው ሰዎች ብቻ ነው የማድረግ የሚችሉት። ሰው ከምንም ተነሳስቶ የሆነ ሃይማኖታዊ ትምህርት ስለወሰደ የሃይማኖት ትምህርት ይሄ የሚያመጣላቸው አይደለም። የሃይማኖታዊ ትምህርት ኦሬስ የሆነ ነገር የሆነ መጽሐፍ ማንበብ የሆነ ነገር ማድረግ ሳይሆን እግዚአብሔር
ከላይ ሆኖ የባረካቸው ሰዎች የሰውነት አካላቸውን በማስጣት ሰዎችን ይታደጋሉ፣ ሰዎችን ይረዳሉ። ሰዎች ጋር ያለውን ነገር ሰዎች ምን ያህል ቫሉ እንዳላቸው በዚህ ነው የምናውቀው። ሰው ለሰው ኩላሊቱን በማስጣት ሰው በህይወት እንዲቆይ ለማድረግ እዚህ ውስጥ የእግዚአብሔር ፕሮግራም መኖሩን ሰው ማሰብ ማለት ምን ያህል ለሰው ቫሉ እንዳለ እግዚአብሔር በማስጣት ሰዎችን ምን ያህል እንደሚባርክና ሰዎች በማስጣት ምን ያህል እንዳልተባረኩ ማየት የምንችልበት ምዕራፍ ነው ማለት ነው። ሶስተኛው ሌቭል ከከባዱ ወደ ከባዱ እየሄድን ወደ ሶስተኛ ሌቭል ወደ ሰውነት አካል መተናል። ይሄ እንደ መኪና ዕቃ የሚለዋወጥ ካለቃ የሚተካ የሆነ ነገር የሚደረግ አይደለም። the only አንድ ጊዜ ብቻ የሚሰጥ እርሱንም ቶሎ በማይደረስበት ቆርጣይ ዘልዝለኸኝ አውጥተህ ለሱ ታካለት። ከዚህ ቆርጦ ዘልዝሎ ምን አድርጎ ብዙ ነገር ካበላሹ በኋላ አውጥቶ ለሌላኛው ደግሞ እንደገና ቀድሮ የሚተኩት ነገር ሰዎች ለሰዎች ማስጣት የሚችሉት እግዚአብሔር ከረዳቸው ብቻ ነው። 1 እስከ 3 ያለውን ከሰው ወደ ሰው መሃል የሚሸራሸሩ ናቸው ብለናል ማለት ነው። 1 ገንዘብ፣ 2 ደም፣ 3ኛ ደግሞ ኩላሊት የሰውነት አካል ማለት ነው። ስለዚህ ሶስቱም እነዚህ ከአንደኛው ሰው ወደ ሌላኛው ሰው አንዱ ከወደቀበት ለማንሳት ከታመመበት ለማንሳት ከሆነ ነገር ከፍ ለማድረግ ለመመለስ በቃ ትንሽ ሰውየው የሆነ ውድቀት ላይ ከመሆኑ በፊት ወዳለበት ህይወት ለመመለስ ወይም ከዛም አልፎ እንዲሄድ ለማድረግ የምንሰጣቸው የስጦታ አይነቶች ናቸው ማለት ነው። ሰው የሆነ ፌል ከማድረጉ በፊት ወደ ነበረው ወይም ፌል ሊያደርግበት ካለው ነገር ኦቨር ሆኖ መሄድ እንዲችል ከፍ ብሎ መሄድ እንዲችል ሊያደርጉ የሚችሉ 1 እስከ 3 ያሉ ነገሮች ናቸው። 1 እስከ 3 ያሉ በቃ በሰዎች መካከል በቃ ዞሩና እዛ አካባቢ ያልቃሉ። 4ኛው ግን በጣም የሚገርመው ህይወት ነው። ህይወታቸውን ሰዎች ለምንድን ነው የሚሰጡት? ሰው ህይወታቸው ማለት ይሄኛው ገንዘብ ይሁን ደም ይሁን የሰውነት አካል ይሁን ዋትኤቨር ይሄን ሁሉ ጠቅልሎ የያዘ አንድ ህይወት ነው። እሷን ደግሞ ሰዎች ዝም ብሎ መሞት አይፈልጉም። ይሄኛውን ሰው ልጅ ይሄን ህይወት የሚባለውን ነገር አሳልፎ የሚሰጠው ለሀገሩ ነው። ለሀገራቸው ህይወታቸውን አሳልፎ የሚሰጡ ሰዎች ወታደር መሆን ብቻ በቂ አይደለም። ወታደር ሆኖ የሚደበቅ አገር የሚሸጥ መንደር የሚሸጥ ሳይት እየጠቆማ የሚያስጠፋ ብዙ ነገር የሚያደርግ ይኖራል። መሆኑ አይደለም። አገራቸው በታማኝነት ለአገሬ ብዬ ሊሰዋ ብሎ ለአገራቸው ታማኝ ሆኖ አንድ መተኪያ የሌለውን ሁሉ ነገሩን ትተው ፋሚሊ ትተው ያለው ነገር ኤቭሪቲንግ እዚህ ጋር ያለውን ሊስት ማድረግ ትችላላችሁ። ሞር እዚህ ውስጥ ያላችሁ ደግሞ ሞር ይገባችኋል። በእነዚህ አይነት ህይወት ውስጥ እያለፉ ይሄን የመጨረሻ የሚባለው ህይወት ነው። እሱንም ደግሞ ለሀገር የሚሰጡ ሰዎች አሉ። ለሀገር የሚሰጡ አገር ዳር ድንበር ላይ መቀመጥ በቂ አይደለም። በዚህ ስጦታ የተባረኩ ሰዎች እዛ ውስጥም በልዩነት ነው የሚያገለግሉት ማለት ነው። በታማኝነት ያገለግላሉ፣ በቅንነት ያገለግላሉ። እግዚአብሔር ያየኛል፣ ይመለከተኛል፣ መናጅ ያደርገኛል፣ ከላይ አለ ብሎ እያየኝ ነው ብሎ ስለዚህ በታማኝነት ያገለግሉታል ማለት ነው። 1 እስከ 4 ያሉ እነዚህ ያየናቸው ነገሮች ሰዎች በታማኝነት የሚያደርጉት ነገር ነው። ምክንያቱም እነሱ ጋር ነው ሁሉም ነገሩ ያለው። ከገንዘብ ጀምሮ እስከ ህይወት ድረስ ያለው ይሄ ሁሉ ነገር አንድ ሰው ጋር ያለ ስቶር የሆነው የሰውዬ 100% ካልፈቀደ አውቶራይዜሽን ካልሰጠ ሊሆን የማይችል ነገር ማድረግ የሚችለው እግዚአብሔር ከፈቀደ ብቻ ካለው አውቶ የሚያደርገው ነገር ማለት ነው። ስለዚህ 4ኛው ደግሞ በጣም ሲሪየስ የሆነ ነገር ነው። ሲሪየስ የሆነ ነገር ሰው የሚለው በቃ አልኖርም። ለምን አልኖርም ሲባል ለሀገሬ ሲል አልኖርም፣ እኔ ደቂቄ ሞቼ የሆነ ነገር ሆኜ ሀገሬ ትቀጥል የሚሉ ለሀገራቸው ራሳቸውን ደግሞ የሚሰጡ እነዚህ 4 ውድ የሆኑ ስጦታዎችን ማድረግ የምትችሉት እግዚአብሔር በማስጣት ሲባርካችሁ ብቻ ነው ማለት ነው። እግዚአብሔር በማስጣት የቱ ጋር እንደባረከ የቱ ጋር እንደባረከሽ እዚህ ውስጥ አግኝታችኋል ብዬ ተስፋ አድርጋለሁ። እግዚአብሔር በምኑ ባርኳል? በምኑ ባርኳል? በፋይናንስ ባርኳል፣
በማስጣት ባርኮ በምንድን ነው የባረካችሁ? እና የአብዝኝ ክምችቱ አይደለም እግዚአብሔር ከናንተ የሚፈልገው። እግዚአብሔር የሚባረከው በክምችቱ ሳይሆን ካለው ሼር ማድረግን ከእግዚአብሔር ተምራችኋል፣ አስተምሮናል የምለውን ራሳችን እንድናይ ብዬ ዛሬን ይሄን መሰለ ቅመም የሆነ ክላስ ይዤላችሁ መጥቼ ነበርና ይሄን ላይክ በማድረግ ሳብስክራይብ በማድረግ ከኔ ጋር እንድትሆኑና ይሄን የመሳሰሉ አስደናቂ የሆኑ ነገሮችን እያየን ወደፊት እንቀጥላለን ማለት ነው። ሰላማችሁ ብዙ ይሁን። I love you so much. See you next time. God bless you.